በልተን እንደምንረካ የሚያረካ ጣፋጭ ህይወት ነው። በጣም የሚገርመው ሶሪ እናገረዋለሁ እኔና ባለቤቴ ከዚህ በኋላ ጌታ እናመሰግናለን ስላረካኸኝ። እውነት እሱ ነው የሚለው። ዋው ላለው ናንም አመሰግናለሁ። ይሄ ምናልባት ለሰዎች ይቺን ሊያሰኝ ይችላል አይደለም። በልቼ ጠግቤ ተመስገን እንደምለው ውሃ ጠጥቼ ጠምቶኝ ረክቼ ተመስገን እንደምለው እሱን ስለሰጠኝ አመሰግናለሁ። ውስጤን ተረድቶ ስለሚያረካኝ እሱም የሚለው ይሄንን ነው። ያንን ስንል ለነገም እጠብቃለሁ። እንዲያውም ከሱ ጋር ለመኖር አብሮ ለመቀጠል ምንም ሳይመስል አብረን እንድንሮጥ ያደርገናል። ተጀባብቀን ስለምንኖር ነው ትልቁ ችግራችን አይደለም። እውነት ነው፣ የተገለጠ ነገር ነው። ግን ለሱ ፐርፐዝ አይደለም መኖረው። እግዚአብሔር አጣምሮኛል። ቀድም ፓስተር እየተለው እንደነበረ አንድ አካልን ለኔ የምፈልገው እሱም እንዲሆንለት እንዲያውም አብዝቶ እሱ እንዲሆን ለምን ራሴ ያደርጎታል። እግዚአብሔር ራሴ ክብር ያደርጎታል። ክብሬን ሳከብረው ነው የምከበረው። ለራሴ ስል ነው ባሌን የምንከባከበው። ስለዚህ ይህንን ብናደርግ ለሁላችንም ይጠቅማል። በተለይ ወንድሞች እህቶችን ለዚህ ነው ደካሞች ስለሆኑ አይደል እርዷቸው የሚለው። እኛ ምኖችንን ኑረዳት እንፍጠር የሚረዷቸው። ሴቶች ግን ደካሞች ናቸው። ደካሞች ነን። ራሳችንን መግለጽ ወይ ቱግ ብለን ምንል ሊያበርደን ሊረዳን የሚገባ ወንድም ያስፈልገናል። ወንድሞችም ብዙ ሊሰሩ ይገባል ብዬ አምናለሁ። አሜዚንግ በጣም